እጅግ በጣም አሳዛኝ የሆነ ዜና ተሰምቷል። በሰሜን ኢትዮጵያ በተለያዩ አካባቢ በተከሰተው ከባድ ድርቅ አደጋ ምክንያት በብዙ ሺህ የሚቆጠሩ የቤት እንስሳት እያለቁ መሆናቸውን ከአካባቢው የወጡ መረጃዎች ጠቁመዋል። በትግራይ ክልል የተለያዩ ወረዳዎች፣ በአማራ ክልል ዋግ ኽምራ ዞን፣ በሰሜን ጎንደር ጠለምትና የበየዳ ቆላማ አካባቢዎች የክረምት ዝናብ ባለመዝነቡ ምክንያት የቁም እንስሳት እልቂት ይበልጥ እየከፋ መጥቷልም ተብሏል። በተለይም በሰሜን ጎንደር ጠለምትና ቀጠና ከ11 ሺህ በላይ የቀንድና የጋማ ከብቶች እንዲሁም በጎችና ፍየሎች ማለቃቸውም ተሰምተዋል። በሌላ በኩል በትግራይ ክልል አብዛኞቹ አካባቢ በዚህ ክረምት የተዘራና የበቀለ እህል ጨርሶ አለመኖሩን አዩዘ ሀበሻ ተናግረዋል። የድርቁ ስፋትና የሚያሳድረው ተጽዕኖ በሰሜን ኢትዮጵያ አካባቢ ከፍተኛ እየሆነ የመጣ ሲሆን ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን የደረሱ መረጃዎች ያሳያሉ። ይህን ቪዲዮ ኮፒ ሊንክ ሼር በማድረግ የሰብአዊነት ግዴታችሁን እንድትወጡም እጠይቃለሁ።